ኢትዮጵያ ውስጥ ልጆቻችሁን ቼክ አድርጓቸው ስልኮቻቸውን ተቀብላችሁ ለማየት ሞክሩ። ነገር ግን የተረፍን አይመስለኝም። አውሬው ልጆቻችንን ወስዷቸዋል። ህፃናት ብቻ ሳይሆኑ ትላልቆቹ ነውረኞች፣ በተለይ ቲክታከሮች የሚባሉት ሁሉንም ማለት አይደለም፣ የሌለ ዓለም ውስጥ ተገብቷል። የሌለ ዓለም ውስጥ ተገብቷል። በጣም 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 የሚዘገንን ነገር ነው የምነግራችሁ። ማመን አልቻልኩም። እመጣበታለሁ። እስከ ጥግ ድረስ ሄጄበታለሁ። ወራትን የፈጀ ነው። ለምን እዚህ ውስጥ እንደተገባም አላውቅም። የናይት ክለብ ባለቤቶች የሚሰሩትን ነገር ብታዩ ትገረማላችሁ። የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እና የናይት ክለብ ባለቤቶች እንዲህ ምን አይነት ቢዝነስ እንደምሰሩ አሳያችኋለሁ። ከነሰዎቹ ከነስም ዝርዝራቸው ማለት ነው። እና ያለው የሐሺሽ ንግድ እና በዚህ የሐሺሽ ንግድ ምክንያት ወጣቶች በተለይ ተማሪዎች የ17 የ18 ዓመት ህፃናት የሉም ማለት ትችላላችሁ። የሉም ማለት ትችላላችሁ። መጀመሪያ ከናይጄሪያ ነበር የሚመጣው። እሱ ብዙ ተነቅቷል፣ ግን አሁንም ያልፋል። በአየር መንገዱ የቁጥጥር አካባቢ ያሉ ሰዎች በጣም ቱቲ ሀብታሞች ናቸው አሉ። የዝውውሩ አደገኛ ሁኔታ ደርሷል። አሁን ናይጄሪያኖቹ ሲጠረጠሩ በሴኔጋል ማንነት ያላቸው በሴኔጋል ፓስፖርት አዲስ አበባ ደንበኛ የእጽ ማዘዋወሪያ ቦታ ሆናለች እና ሲያዙም ደግሞ ቀጥታ ፖሊስ ነው የሚረከበው። ፖሊስን ደግሞ የሚረከቡ ወጣቶች አሉ። እነዚህ የሚረከቡ ወጣቶች ደግሞ በኪሎም በግራምም ለምሽት የጭፈራ ቤት ለክለብ ባለቤቶች ነው የሚሰጧቸው። እነዚህ የክለብ ባለቤቶች ደግሞ ለባለሀብቶች፣ የዘመኑ ባለሀብቶች አሉ፣ አሁን ብር መጣያ ያጡ፣ ለነሱ ይሰጧቸዋል። አንድ ወንድ 3 የ17 የ16 ዓመት ህፃናትን ይዞ ይገባል። እና ምንድነው መንግስትስ ብዬ በጣም ለመናገር ፈልጌ ነበር። መንግስትማ የሚለው በሆነ ነገር መታወቅ አለብን ወይ እንደ ባንኮክ ወይ በምናምን መታወቅ አለበት። ይህን ሁሉ ሌክዠሪየስ መዝናኛ ማረፊያ ሰርተን ቱሪስቱ ካልመጣ ምንድነው የምናደርገው? ቱሪስቱ ደግሞ የሚመጣው እዚህ ለጾም ለጸሎት አይደለም። ቱሪስቱ መምጣት ያለበት የሚፈልገውን ነገር ለመፈጸም ነው። ስለዚህ የሚፈልገውን ነገር ለመፈጸም ደግሞ ይሄን አስሮ የያዙትን ባህሎች ማስወገድ አለብን። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና እንደ ቀደመው የእስልምና እምነት አይነቶቹን ባህል መስበር አለብን ነው የሚሉት። በቪዲዮው ላይ የማያቸው እና በሊንኩ ገብቼ ያየኋቸው በሙሉ በአብዛኛው ሙስሊሞችም አሉበት። ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። በእውነት በጣም ይበዛሉ። ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። በጣም ነው ያዘንኩት። ሰዎች ደፍረው ራሳቸውን ተራክቦ ሲፈጽሙ፣ ዝሙት ሲፈጽሙ መቅረጽ መቻላቸው፣ ወንድም አላቸው እህት አላቸው፣ በጣም ይዘገንናቸዋል። ጨክኜ ነው የምነግራችሁ ስለ እውነት። ዛሬ እኔ አይደለሁም እና እኔ ልጆቼ አጠገቤ ስለሆኑ ነገ ምን እንደሚሆኑ አላውቅም። ነገር ግን የኔ ልጆች የጠፉን የመሰለኝ ስለ እውነት የኔ ልጆች የጠፉን የመሰለኝ። የሚያማምሩ ልጆች፣ የሚያሳዝን ነገር እዛች ሀገር ላይ ወድቋል። ወደድንም ጠላንም እዛች ሀገር ላይ የሚያሳዝን ነገር ወድቋል። በተለይ አረቦቹ መጫወቻ ነው እያደረጉ ያሉት ህዝቡን። ልጆቹ ያንንስ ፊልም አይተው እንዴት ነው ከማህበረሰቡ ከቤተሰብ ጋር የሚኖሩት? እኔ ሊገባኝ አልቻለም። የሚዘገንኑላ
ተሰምቶም ታይቶም የማይታወቅ ነገር ሁላ ነው ሳይ የነበረው። ምን አይነት ስልጣኔ እንደሆነ አላቅም፣ ምን አይነት ሰይጣን እንደሆነ አላቅም። ወንዶች ልጆች፣ ወጣት ወንድ ልጅ ሀበሻዎች እንደ ውሻ አንገታቸውን ታስረው የሴቶችን እግር ጫማ ፈንገሳቸውን ጣታቸውን ሲልሱ ምራቅ ሲተፋባቸው ሲደበደቡ እኔ አላውቅም። በጣም ክፉ መንፈስ ክፉ አውሬ ነው እንትን ያለው። አብዛኛዎቹ ደግሞ ወጣቶች መሆናቸው እጅግ ያሳዝናል። ብቻ ምን እንደምሆን አላውቅም። የስራ ኃላፊዎች በጣም በአዲስ አበባ መስተዳደር ውስጥ የስራ ኃላፊ የሆኑ ሰዎችን አይቻለው። እግዚአብሔር ይሁናት። በእውነት እግዚአብሔር ኢትዮጵያን ይሁናት። ዓለም የሚታወቅበት ነገር ነው። ግን እኛ ባህል ነበረን፣ ሃይማኖት ነበረን። እንኳን ሌላ ቀርቶ ግብረ ስጋ ግንኙነት ለማድረግ መብራት ካልጠፋ እንደገናም ደግሞ ስንትና ስንት ስቃይ ያለበት የመኝታው ንጹህ የተከበረ እግዚአብሔር የፈቀደው ነገር ቢሆንም ነገር ግን ደግሞ ራሱ ተራክቦ ማለት ከውድቀት በኋላ የመጣ ነው። ከውድቀታችን በኋላ የመጣ ስንፈጠር እኛ ለስጋዊ ፍቃድ የተፈጠርን አይደለንም። እንደ መላእክት እግዚአብሔርን ልናመሰግን በገነት ነበረ የኖር ነው። ግን ከወደቅን በኋላ ትእዛዙን ካፈረስን በኋላ ነው ጸጋችን ተገፎ ወደዚህ የገባ ነው። ለዚህ ነው ሰዎች ግብረ ስጋ ግንኙነት ይፈጽሙና ቶሎ ብለው መታጠብ ነው የሚያምራቸው። በቃ መቆሸሻቸውን ህሊናቸው ይነግራቸዋል። ይሄ በመቆሸሽ የተገኘ ነው፣ በመውደቅ የተገኘ ነው፣ የኛ አይደለም። እኛ እንደ መላእክት ነበር የምንኖር የነበረው፣ ግን በጥፋታችን ባለመታዘዛችን የመጣ ነው። እያንዳንዱ ሴትም ሆነ ወንድ ግብረ ስጋ ግንኙነት አድርጎ በጣም ተደስቶ በጣም ረክቶ ከጨረሰ በኋላ በጣም ቅፍፍ ብሎት ደግሞ ይሄዳል። ያ የወንድ ዘሩ ከወጣ በኋላ የሁለቱም ስሜት ካለቀ በኋላ እንደገና ተደብቶ ሄዶ በውሃ ይፈተጋል፣ የቆሸሸ ስለሚመስለው ማለት። ይሄ በመውደቃችን የተገኘ ነው፣ ከውድቀት በኋላ የመጣ አዲስ ነገር ስለሆነ እና እኛ ደግሞ ሀገረ እግዚአብሔር ነን የምንለው ስመ እግዚአብሔር ስንጠራ ስለምንውል በሰላምታችን ውስጥ እንደምናደራችሁ እግዚአብሔር ይመስገን፣ በጸሎታችን ውስጥ እንደምናደራችሁ እግዚአብሔር እንደምንዋላችሁ እግዚአብሔር ይመስገን። እዛም ስትሄዱ እግዚአብሔር የሚባል ቤተክርስቲያን ብትሄዱ እግዚአብሔር ወደ እስላሞቹን ብትሄዱ አላሁ አክበር ወይ አልሐምዱሊላህ ምናምን ነው የሚሉት። እዚህ አውሮፓ ብትመጡ አሜሪካ ብትጠሩ የእግዚአብሔርን ስም የሚጠሩ ሰዎች አታገኙም አለ። ከዚህ ጉትን ታግ ይላል፣ ጉትን አበንድ ይላል፣ ጉትን ሞገን ይላል፣ እንደምናደርክ ምናምን ነው መልሶ ያን ነው የሚነግርህ። የእግዚአብሔር ስም የሚጠራበት አጋጣሚ የለም። በፈረንጆቹም ጉድ ሞርኒንግ፣ ጉድ አፍተርኑን፣ ሲዬ አፍተርኑን ነው የሚሉት። እግዚአብሔር ይመስገን ኢትዮጵያ ብቻ ነው የእግዚአብሔር ስሙ የሚጠራው። በቃ ከመኝታው የሚነሳ ሰው እግዚአብሔርን ስም ጠርቶ ባያምንበትም ብዙ ሰው ያው አሁን ያንንም ለማስቀረት ጥረት አለ። ሃይ ኬፍ ሰላም ፒስ ነው ያ የእግዚአብሔር ስም መጠራት ቀርቷል። ግን እንደዛም ሆኖ ፈሪሃ እግዚአብሔር ነበረን። በተለይ ይህ ስርዓት ከመጣ በኋላ በተለይ ወያኔ ከመጣች በኋላ ከደርግ ነው የጀመረው ነው የሚባለው ይሄ ኩሰት። ነገር ግን በተለይ ወያኔ ከመጣች በኋላ ድምጥማጡን ነው ያጠፋችው። እግዚአብሔር ለአንዳንዶቹ ቅጣቱን ሰጥቷቸዋል። በተለይ የትግራይ ነፃ አውጪ ድርጅት ሰዎች ይቺን ኢትዮጵያን አድርገዋት የሄዱት ነገር በጣም የሚቀፍ ነው። ሀቂ የሚባል የአቦይ ስብሃት ልጅ ነበር አሉ። ሀቂ ስብሃት ነጋ የሚባል ልጅ ነበር አሉ እና የፖሊስ መረጃዎች ናቸው የሚነግሩኝ። ይሄ ክለብ ኢሉዥን የሚባል ከአምባሳደር ቲያትር አጠገብ የእሱ ነበር አሉ የስብሃት ልጅ እና ይህንን ምንድነው ስሙ የዚህ
የድራግ መጠቀሙን የሐሺሽ መጠቀሙን በጣም ያመጣው እሱ ነው የሚሉት። እንደውም ለሱ ሲባል ለዚህ ለሐቂ ለሚባለው ሐቂ ስብሐት ነጋ ለሚባለው ልጅ የብራዚል መስመር የኢትዮጵያ አየር መንገድ ወደ ብራዚል በረራ እንዲጀምር አድርገውለት ነበር አሉ። በቪአይፒ ሄዳል፣ ጭኖ ይመጣል። ከዛ በመላው ሀገሪቱ ያንን መስመር የሚባል በጣም በጣም ከባድ የሆነ እንትን ሲያከፋፍል እንደሚውል ነው የሰማሁት። ይሄን ይሰሩ የነበሩ ልጆች ይሄን ያደረጉ የነበሩ ልጆች በጣም አንዳንዶቹ በቤተክርስቲያን በጣም የሚታወቁ በጣም የምታውቋቸው ጀግና የሚጫወቱ ልጆች ናቸው። እግዚአብሔር እንግዲህ እግዚአብሔር ይቅር ይበለን። እንግዲህ እነዚህ ከሐሺሽ በተጨማሪ ቆሎ የሚባል እንዳላይቸዋለሁ በጣም አመጣበታለሁ። ይሄ መስመር የሚባለው ሐሺሹ ይዘጋጃል። የሚገርም ነገር ነው። ሐሺሹ ይመጣል ከአዲስ አበባ ፖሊስ ነው ሐሺሹ የሚመጣው። ስለዚህ እነዚህ የጭፈራ ቤቶቹ ያንን ሐሺሽ ያዘጋጃሉ። በተለይ ይሄ አሁን ይሄ ትግሬው ልጅ ትግሬ ነው አልወሱም። የሚገርም ጉዳይ ነው። በጣም ነው የሚገርመው። የዕፀ ሕይወት ባል የፈታችው ማለት ነው። እሷ ደግሞ በጣም ክርስቲያን ናት። እኔ ራሴ በእኔ ጉዞ ማህበር ታመጣ ነበረ ልጆችን ታመጣ ነበረ እና እናቷን አይደለም መነኩሴ ምናምን ወደ ገዳም ስፖንሰር እያደረገች የምትልክ ልጅ ናት። እስከ ቅርብ ጊዜ ድረስ አንገቷ ላይ ክር ነው የማየው። እንዴት እዚህ ሰውዬ እጅ እንደወደቀች አላውቅን እና ይሄ ኮኬኑ ይመጣና ዋና አከፋፋይ ነው አሉ። ዋና አጧዥ ነው አሉ። ዋና ህዝቡን ሴቱን የጨረሰ ነው አሉ። በሚገርም ሁኔታ ማለት ነው። አሁን በርሜል ጊዮርጊስ ብዙዎቹ የሚድኑት በርሜል ጊዮርጊስ ጸበል ሄደው ምናምን ነው የሚድኑት። እና ኮኬኑ ይመጣና ኩክድ ይደረጋል አሉ። ትንሽ በጭልፋ ይደረግና ጭልፋው ላይ ቤኪንግ ሶዳ ይጨመራል አሉ። ቤኪንግ ሶዳ ከተጨመረ በኋላ በላዩ ላይ በረዶ ይጨመራል። ከዛ እሳት ይነድበታል። ከዛ ድንጋይ ይባላል። ያ ድንጋይ የተባለው 1 ግራሙ 1600 ብር ነው የሚሸጠው። ከዛ በኋላ ያችን ያሸተተች ሴት ከዛ በኋላ የምታደርገውን አታውቅም። በጣም ሆርኒ ያደርጋቸዋል አሉ። ይለውጣቸዋል። ጣታቸውንም ብትነኩ ምን ብትነኩ ቀጥታ ወደ ዝሙት ነው የሚወስደው አሉ። በዚህ በአውሮፓ በጣም ክልክል ነው። እንደዛ አይነት ሰው ይዞ ቢገኝ እስከ 20 ዓመት ድረስ እንደሚያስቀጣ ሰምቻለሁ። ኢትዮጵያ ግን በገፍ እንዲገባ የብልጽግናው መንግስት ፈቅዷል። እና ቦሌ ላይ የሚያዙት ናይጄሪያዎች የሴኔጋል ዜግነት ያላቸው አሁን ሱዳን ስለተበጣበጠች ነው እንጂ ከሱዳን በገፍ እንደሚመጣ ነው የሰማሁት። በገፍ ይገባል አሉ። ከዛ አዲስ አበባ ፖሊሲ ይረከባል። ያንን ከተረከበ በኋላ ለጭፈራ ቤቶቹ በሙሉ ይሰጣል። ከዛ በቤኪንግ ሶዳ ቦሌ አካባቢ ቤኪንግ ሶዳ አታገኙም። አያት ሄደው ምናምን ነው። ቦሌ አካባቢ ያሉ ጭፈራ ቤቶች ቤኪንግ ሶዳ የሚፈልጉት ለዚህ ነው አሉ። ለዚህ ነው። እና ከውጭ የሚመጡ አርቲስቶች ከውጭ የሚመጡ እንትኖች ንብረቶቻቸውን ሽጠው ጨርሰው ሁላ ነው የሚመለሱት። እነሱን ተቀብሎ አስተናግዶ ዶላራቸውን ሙልጭ አድርጎ የሚበላ ቲም አለ። ይህን ያስጨሷቸዋል፣ ያጋዩቸዋል። ሴቶቹ ያንን እንትን ካሉ በቃ ምንም የለም። እነዚህ ደሃ ሆነው ምንም ነገር ሳይኖራቸው አይፎን 17 ፕሮ ማክስ ቅብጥሩ ምናምን የሚይዙት ሴቶች ያለ ስራቸው ይሄ ነው። በአጠቃላይ ይህን አገልግሎት ነው የሚሰጡት። ጫት አለ፣ ቁማር አለ እና በጣም ይገርማል። እና ይሄ የአሩሲው ህዝብ ላይ እንደዛ ሲያስጨፍር የነበረው ተስፉ የሚባለው የጸገነት ህይወት ባል የኢትዮጵያን ወጣቶች በሙሉ የጨረሰ ነው።
እንግዲህ ብዙ ቦታ ያሉ ሰዎች የትግራይ ሰዎች ለምን ይሄ እንደሚያደርጉ ግራን የገባኝ ከነ ጆን ዳንኤል ጀምሮ። አሁን ጆን ዳንኤል የሚጠቀመው ድንጋይ ነው አሉ። ድንጋይ ያደርገውና አሁን በቀደም አንድ ቪዲዮ አይቻለሁ፣ የሚቀፍ ቪዲዮ። ይሄ ብቻ አይደለም፣ ሲያዝ ወደ $70,000 ነው እጅ ላይ የተያዘው። መኒ ላውንደሪንግም ስላለበት የገንዘብ አጠባ ቁማርም ስላለበት ማለት ነው። እንደዚህ የሚያነጫንጻቸው እሱ ነው። እና መኖሪያ ቤቶቹን አንድ ሁለት ብዬ አይቻቸዋለሁ። በመኖሪያ ቤት ይሰራል። ሀሺሽ፣ ጫት፣ ይሄ ድንጋዩ የሚባለው መስመር የሚባለው ይደረጋል። ቆሎም የሚባል አለው። የፌዴራል ፖሊስ እና የአዲስ አበባ ፖሊስ ሀሺሽ የተያዘ ሀሺሽ እጽ ማለት ነው፣ አደንዛዥ እጽ የሚያስወግዱበት ቀን አላቸው። ያ ቀን ከመድረሱ በፊት ፖሊሶቹ በመስመራቸው አማካኝነት በቤኪንግ ሶዳ ተሰርቶ በምናምን ተሰርቶ ሀሺሾቹ ይሰጣቸዋል። ስለዚህ ያ ተመሳስሎ ይቀመጥና የሚቃጠለው ቤኪንግ ሶዳው ነው። ትንሽ እላዩ ላይ ሀሺሽ ተጨምሮ ያኛው የተያዘው ግን በአጠቃላይ ወደ ገበያው ወጥቶ አሁን ብዙ የሴት ለሴት ብዙ የወንድ ለወንድ እና የስሜትን ቁጥጥር የሚያሳጣ ስለሆነ ሰዎች የሚያደርጉትን ያሳጣቸዋል። ከዚያ በኋላ ለሱሳቸው ሲሉ ደግሞ እነዚህ ህፃናት አሁን በመርፌ የሚወስዱ አሉ። በመስመር የሚባለው ማስመሪያ ተደርጎ እንደዚህ ብለው የሚያሸቱ አሉ። እና ደግሞ የሚፈነዳ አለ። ይሄ ድንጋዩ ያፈነዱታል፣ ይጨሳል። ያ ከጨሰ በኋላ ምንም ችግር የለውም ማለት ነው። እና ያን ለማግኘት ሲሉ የሚጠየቁትን አድርጉ የሚባሉትን ጸያፍ ነገሮች በሙሉ ያደርጋሉ። አሁን ለአረቡ ቱሪስት አረብ መጥቷል። አሁን ምግቡ ወደ አረብ ተቀይሯል። መዝናኛው ወደ አረብ ተቀይሯል። ቋንቋው ወደ አረብ ተቀይሯል። የአመጋገብ ስርዓቱ እነ እንጀራ እነማ ጠፍተዋል። ስለዚህ እዛ በሀገሩ ምንም ማድረግ የማይችለው ያ ሀቢቢ ብሎ ዳግማዊት ዱባይ፣ በዱባይ እንኳን ኦፊሻል አይደለም አሉ የዝሙት ቦታዎች ልክ። ነገር ግን የኢትዮጵያው ድህነቱ ተጨምሮበት፣ ድንቁርናው ተጨምሮበት፣ መሀይምነቱ ተጨምሮበት በዚህ ላይ ጥፋቱን አስቡት። ስለ እውነት ጥፋቱን አስቡት። አንድ አረብ 3 ሴት 4 ሴት ይዞ ነው የሚገባው። አንድ አረብ እግዚአብሔር ይሁነን። እነዚህን ሰዎች እመጣባቸዋለሁ ማለት ነው። ከመንግስት ጋር የሚሰሩ አሉ። የትም ብትገቡ አልለቃችሁም። የትም ብትገቡ፣ በተለይ ደግሞ በዚህ ሴቶቹን አስለቅሳችሁ ዘርፋችሁ ወጣችሁ። እናም ደግሞ ከስርዓቱ ጋር የምትሰሩ በጣም ጸያፍ ስራ የምትሰሩ እናንተን ያገናኘን እንነጋገረዋለን። እና ወላጆች ልጆቻችሁን እባካችሁ ስልኮቻቸውን ቼክ አድርጉ፣ የሚውሉበትን ቦታ እዩ። እኔ እንዲህ